ሰላም ጤና ይስጥልኝ። ይህ ተሙ ክሬቲቭ ነው። በዚህ ቻናል ለእናንተ ይጠቅማሉ የምንላቸውን አፖችን፣ ዌብሳይቶችን እንዲሁም የኦንላይን ስራዎችን የመሳሰሉትን የቴክኖሎጂ ነክ መረጃዎችን የምናቀርብበት ቻናላችን ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ ቪዲዮን ላይክ አድርጋችሁ ጀምሩት። ወደ ጉዳያችን በዛሬው ቪዲዮአችን ተምብኔሉ ላይ እንደተመለከታችሁት እንዴት አድርገን የራሳችንን ዌብሳይት በኤአይ ያለምንም ፕሮግራሚንግ እውቀት ያለምንም ኮዲንግ እውቀት በራሳችን በነፃ በስልካችን እንዴት አድርገን ዌብሳይት መስራት እንደምንችል ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮን ላይክ አድርጋችሁ ጀምሩት። በመጀመሪያ እንግዲህ ቪዲዮን ዌብሳይታችንን ለመስራት ቀጥታ የምንገባው ወደ ምንድን ነው? ወደ ቻት ጂፒቲ ነው። ቻት ጂፒቲ የሌላችሁ ሰዎች ቴሌግራም ቻናል ላይ ማግኘት ትችላላችሁ። የቴሌግራም ቻናል ሊንክ እዚህ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ቻት ጂፒቲን ካወረዳችሁ በኋላ ቻት ጂፒቲን ትከፍቷላችሁ ማለት ነው። ከከፈታችሁ በኋላ እንደዚህ አይነት ኢንተርፌስ ውስጥ ይከተናል። ከዛ ጽሁፍ እንጽፍለታለን። ሰላም ብለን እንጀምራለን። ከዛ እንግዲህ ሰላም ካልነው በኋላ እስኪመልስልን እንጠብቃለን። ከዛ ምን ልርዳዎት ብሎ ሲያመጣ ፕሮንት ትሰጡታላችሁ ማለት ነው። በመጀመሪያ ዌብሳይት መስራት ፈልጌ ነበር ብለን እንጽፋለን። ብላችሁ ትጽፉና ሴንድ ታደርጉለታላችሁ። ከዛ እሺ ደስ ብሎኛል፣ እንዴት አይነት ዌብሳይት መስራት እንደሚፈልጉ ትንሽ አናግረኝ ይላሉ። እንግዲህ ይሄው እነዚህ መረጃዎች ትሞሉለታላችሁ ማለት ነው። የንግድ ነው ዌብሳይቱ ወይስ የግል ነው? ብሎግ ወይም ዜና ዌብሳይት ነው? የኦንላይን ሱቅ ነው ወይስ ሌላ የምን ዌብሳይት ነው ምናምን ብሎ ይጠይቀናል። ከዛ እናንተ ዌብሳይቱ ለግል ነው ለድርጅት የሚለውን ነገር ትመርጣላችሁ። ከዛ ፕሮንት ጽፉለታላችሁ። ስለ ዌብሳይታችሁ ሙሉ መረጃ ትሰጡታላችሁ። የሚሰጠውን አገልግሎት፣ የስንት ዓመት ልምድ እንዳላችሁ እና የመሳሰሉትን ዌብሳይቱ ላይ ምን እንዲካተት እንደምትፈልጉ ምናምን ሙሉ መረጃ ኖትፓድ ላይ ወይም ትጽፉለታላችሁ ማለት ነው። እኔ ጽፌ ያዘጋጀሁት አለ። የኔም ማየት ከፈለጋችሁ ከታች ኮሜንት ላይ ያስቀምጥላችኋለሁ። የኔም ብታነቡት አሪፍ ነው፣ ምክንያቱም የተለያዩ መረጃዎችን ልታገኙበት ትችላላችሁ ማለት ነው። ከዛ ተነስታችሁ መጻፍም ትችላላችሁ ማለት ነው። አሪፍ አድርጌ የጻፍኩት ፕሮምፕት አለ። በአማርኛ ነው፣ መጻፍ ትችላላችሁ በአማርኛ። ከቻላችሁ በእንግሊዝኛም ጻፉ፣ ካልቻላችሁ በአማርኛም መጻፍ ትችላላችሁ። እሱ ራሱ ይተረጉምላችኋለሁ ማለት ነው። ስለዚህ እኔ የጻፍኩት ፕሮምፕት አለ፣ ፔስት አደርገዋለሁ። ከታች ኮሜንት ላይ ያስቀምጥላችኋለሁ ፕሮምፕቱን። ከዛ ይህን ፕሮንቱን ጽፌ ካስገባው በኋላ ሙሉ መረጃ ይሁን እንደምታዩት አስገብቻለሁ። ዌብሳይት ለመስራት ፈልጌ ነበር። ተሙ ክሬቲቭ ነው ስሙ። የራሴ ሎጎ አለኝ። የምሰጣቸው አገልግሎቶች ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ዌብ ኤንድ አፕ ዲቨሎፐር፣ ሶሻል ሚዲያ ማናጀር እና ደግሞ የተለያዩ ኤሌክትሮኒክስ እቃዎችን እሸጣለሁ። ሞባይሎች፣ ላፕቶፖች እና የመሳሰሉትን ነገሮች ጽፋለሁ፣ እሰራለሁ ምናምን ብዬ ጽፌለታለሁ። እና እንዲካተት የምፈልገው ነገር እና ኮንታክቶችን፣ ኢሜይል፣ ስልክ ቁጥር፣ የዩቲዩብ አድረስ፣ ቲክቶክ አድረስ፣ የፈለጋችሁትን ነገር እዛ ላይ እንደ ፕሮንት በአማርኛ ሙሉ መረጃ ትጽፉለታላችሁ። ከጻፋችሁ በኋላ እዚች ጋር ሴንድ የምትላለች እሷን ክሊክ እናደርጋለን። ከዛ ሎድ አድርጎ እስከሚጠብቅ እንጠብቀዋለን። ከዛ ከሰጣኝ መረጃ በመስረት ይሄን ነገር ጽፌልሃለሁ ይላል። ከዛም እንደምታዩት አሪፍ አድርጎ ፕሮንት በእንግሊዝኛ ጽፎልኛል ማለት ነው። ይሄን የመሰለ ፕሮንት ክሬት የሞደርን ፕሪሚየም ፋስት ሪስፖንሲቭ እንደ ሃይ ኮንቨርቲንግ ቢዝነስ ዌብሳይት ፎር ክሬተር ዲጂታል ኤጀንሲ ኮልድ ተሙ ክሬቲቭ ይላል። ይሄን የመሰለ እንግዲህ ፕሮንት ጽፎልኛል። አሁንም እየጻፈ ነው፣ ጽፎ አልጨረሰም። ከዛ ጽፎ እስኪጨርስ ጠብቁታላችሁ። ፕሮንቱን የጻፍኩት ፕሮንት ኮሜንት ላይ አስቀምጥላችኋለሁ። እዚህ ስክሪን ላይም አደረግላችኋለሁ ከፈለጋችሁት። እሱም ብታዩት በጣም አሪፍ ነው። እንግዲህ እንደምታዩት ሙሉ ዲቴል መረጃ ኢሜይሌንም፣ ስልክ ቁጥሬንም፣ የዩቲዩብ አድረሴንም ሁሉን ነገር ጽፎልኛል። ከዛ ምንድነው የምናደርገው? ይሄንን ኮፒ እናደርገዋለን ማለት ነው። ይሄ አሁን እሱ የጻፈልንን ከዚች ክሬት ከምትለዋ ጀምረን ኮፒ እናደርገዋለን። እሱ የጻፈውን ጽሁፍ ኮፒ ታደርጉታላችሁ። ሙሉውን ኮፒ አድርጉት እስከታች ድረስ ከመጨረሻው የእንግሊዘኛውን እንዳለ ኮፒ አድርጉት እና ዌብሳይቱ ገንዘብ መስራት የሚችል ዌብሳይት ነው። በማስታወቂያ በባነር በተለያዩ ነገሮች ማስታወቂያ አስለጥፎ ገንዘብ ልክ እንደ ዩቲዩብ ገንዘብ የሚከፍል ዌብሳይት እንዲሰራልን ነው እኔ የጠየቅኩት። እናንተም የፈለጋችሁትን
ሙሉ ዲቴል ኢንፎርሜሽናችሁን ጻፉና ንገሩት። በአማርኛ ጻፉለት። ከዛ እሱ በእንግሊዘኛ ፕሮንት ይጽፍላችኋል ማለት ነው። ሙሉ ኮፒ አድርጋችሁ ከጨረሳችሁ በኋላ ከዛ ቀጥታ ወዴት ነው የምንሄደው? ወደ ክሮም ብራውዘራችን እንሄዳለን። ወደ ክሮም ብራውዘራችን ከገባን በኋላ ሰርች ባሮ ጋር እንመጣና ላቬላብል ኤአይ ብለን ሰርች እናደርጋለን። ላቭ አብል ኤአይ ብለን ሰርች እናደርጋለን። ከዛ እዚህ ጋር እንደምታዩት ሰርች አድርጎ መጥቶልኛል። ይሄንን ዌብሳይት እናንተ በአፕሊኬሽኑ ማግኘት ትችላላችሁ። አፕሊኬሽኑ ግን ትንሽ ሊያዝጋችሁ ስለሚችል ይሄ ዌብሳይቱን ብትጠቀሙ ይመረጣል። ስለዚህ ይሄንን ዌብሳይቱን አምጥቶልኛል። ላቭላብል የሚለዋን አንዴ ክሊክ እናደርጋለን። እቺ ከላይ ያለችዋን ከዛ እንደዚህ አይነት ኢንተርፌስ ውስጥ ይከተናል ማለት ነው። በመጀመሪያ እንግዲህ ማድረግ ያለባችሁ ነገር ምንድን ነው? ወደ ዲስክቶፕ ሳይት መቀየር ነው። ሞር በጣም አሪፍ አድርጋችሁ እንድትሰሩ በደንብ እንዲታያችሁ ያደርጋል። እሱን ለማድረግ እዚች ጋር ሶስቷን ነጠብጣብ ትነካላችሁ። ከዛ ስክሮል ታደረጉና እቺ ዲስክቶፕ ሳይት የምትለዋን አንዴ ታበሯታላችሁ ማለት ነው። ካበራችሁ በኋላ ወደ ጎን አድርጋችሁ ስልካችሁን መጠቀም ትችላላችሁ። በመጀመሪያ እና ምንድነው ማድረግ ያለብን? ኢሜይል ወይም አካውንት መክፈት አለብን። ላቭላብል ኤአይ አካውንት መክፈት አለብን። እሱን ለማድረግ እዚች ጋር ጌት ስታርትድ የምትላለች እሷን አንዴ ክሊክ እናደርጋለን። ከዛ ሁለት አይነት ምርጫ ይሰጠኛል። አንደኛው በጉግል አካውንት ነው። ሁለተኛው ደግሞ በጌትሃብ አካውንት ክፈት ይለኛል። እኔ በጉግል ልጠቀም፣ በኢሜይል ማለት ነው። ስለዚህ እቺ ጉግል የምትለዋን አንዴ ክሊክ አደርጋለሁ። ከዛ እሱን ክሊክ ካረጋችሁ በኋላ ያላችሁን ኢሜይል ያስመርጣችኋል ማለት ነው። ስልካችሁ ውስጥ ያለውን ኢሜይል ያስመርጣችኋል ማለት ነው። እኔ አንድ ኢሜይል መርጥለታለሁ። እናንተም የራሳችሁን ኢሜይል አስገቡ። ኢሜይላችሁን ካስገባችሁ በኋላ እዚች ጋር ኮንቲኒው የምትል ትመጣለች። እሷን አንዴ ክሊክ እናደርጋለን። ከዛ እሷን ከነካም በኋላ ሎድ እስከሚያደርግ መጠበቅ ነው። አካውንት ይከፍትልናል ማለት ነው። እንደምታዩት አካውንቱን ከፍቶልኛል። ከዛ እዚች ጋር ስታይል ምረጥ ይለኛል። ዳርክ ሞድ ነው የምትፈልገው ወይስ ላይት ነው የምትፈልገው ይለኛል። እኔ ዳርክ መርጣለሁ፣ እናንተ የፈለጋችሁትን ምረጡ። ከዛ ፉል ኔም አስገባ ይለኛል። አውቶማቲካሊ የኢሜይሉን ስም አስገብቶልኛል። እናንተ ከፈለጋችሁ መቀየር ትችላላችሁ። ካስገባችሁ በኋላ ኔክስት የምትለዋን ትነካላችሁ። ከዛ ሩልህ ምንድን ነው ይላል። ፋውንደር፣ ፕሮዳክተር፣ ዲዛይነር ምንድን ነህ ይለኛል። እኔ ዲዛይነር ነኝ ይለዋለሁ። እናንተም የራሳችሁን ስኪል አስገቡ። ከዛ በካምፓኒክ ስር ስንት ሰው አለ እያለኝ ነው። ስንት ሰው ታሰራለህ በካምፓኒክ ስር እያለኝ ነው። ለብቻዬን ከፈለጋችሁ ሶሎ ምትላለች እዚች ጋር ከ2 እስከ 20 ሰው አለ እዚህ ጋር ከ21 እስከ 200። እናንተ የራሳችሁን አስገቡ። እኔ ይሄኛውን የራሴን አስገባለሁ፣ ለግሌ ነው የምሰራው ላለው። ከዛ ሰብሚቲንግ እያለ ነው። እንግዲህ እንደምታዩት አካውንቱን ከፍቶልናል ማለት ነው። አካውንቱን መክፈቱን ከፍቶልናል ማለት ነው። ከዛ ቀጥታ ምንድነው የምናደርገው? ቅድም ቻት ጂፒቲ ላይ ኮፒ ያደረግነውን ፕሮንት እዚች ጋር እንመጣና ፔስት እናደርገዋለን ማለት ነው። ፔስት እናደርገዋለን። ፔስት አድርገን ከጨረስን በኋላ የራሴ ሎጎ አለኝ እኔ፣ እናንተም የራሳችሁን ሎጎ አስገቡ። ሎጎ ደግሞ የሌላችሁ ሰዎች እንዴት ሎጎ በኤአይ መስራት እንደምንችል ከዚህ በፊት ቪዲዮ ሰርቼላችኋለሁ። ቪዲዮን ግቡና እዩና የራሳችሁን ሎጎ መጀመሪያ ፍጠሩ። ስለዚህ እኔ የራሴ ሎጎ ስላለኝ ሎጎዬን አስገባለሁ። ሎጎ ለማስገባት እዚች ጋር ፕላስ ምልክቷ አለች። እሷን አንዴ ክሊክ እናደርጋለን። ከዛ እሷን ከነካም በኋላ እዚች ጋር አታች የምትላለች እሷን አንዴ ክሊክ እናደርጋለን። ከዛ ፋይል የምትለዋን እንነካለን ማለት ነው። ከዛ ያስመርጣችኋል። ከፋይል ማናጀር እንለዋለን። ከዛ ሎጎ ብቻ አይደለም የተለያዩ ፎቶዎችን ከዚህ በፊት የሰራችሁት ስራ ምናምን ካለ ዌብሳይቱ ላይ እንዲካተትላችሁ ከፈለጋችሁ እዚህ ጋር አታች ማድረግ ትችላላችሁ። እኔ የራሴን ሎጎ አታች አደርጋለሁ ማለት ነው። የራሴን ሎጎ እኔ አታች አደርጋለሁ። የተለያዩ ስራዎችም አሉኝ፣ ነገር ግን እኔ ስራውን አታች ማድረግ አልፈለግኩም። ሎጎውን ብቻ ነው የፈለግኩት። ስለዚህ ሎጎዬን እፈልገዋለሁ። ሎጎዬን ይሄ ነው መርጫለሁ። ከዛ ሎጎዎቹን ካስገባችሁ በኋላ እዚች ጋር ሎጎዋ አድ መሆኗን ቼክ ታደርጋላችሁ። ሎድ አድርጎ ከጨረሰ በኋላ ምንድነው የምታደርጉት? ሙሉ ፕሮንቱን ማስገባታችሁን ቼክ አድርጉ። ከዛ በኋላ እዚች ጋር አፕሎድ ምልክት አለች። እሷን አንዴ ክሊክ እናደርጋለን ማለት ነው። ከዛ ዌብሳይቱን ዲዛይን ማድረግ ይጀምርልናል ማለት ነው። አሁን ኮድ መጻፍ ይጀምርልናል ለዌብሳይቱ ማለት ነው። ከዛ እንግዲህ እንደምታዩት ቲንኪንግ እያደረገ ነው፣ እያሰበ ነው። ከእናንተ ፕሮንት ጋር የሚሆን ዌብሳይት ዲዛይን ሊያደርግላችሁ እያሰበ ነው። እዚች ጋር ሊያቆያችሁ ይችላል ቢያንስ እስከ 5 ደቂቃ።
ከ5 ደቂቃ እስከ 6 ደቂቃ ሊቆይ ይችላል። ልክ እንደ ኢንተርኔታችሁ ፍጥነት ነው። ኢንተርኔታችሁ ፈጣን ከሆነ በ2 ደቂቃም በ3 ደቂቃም ሊሰራላችሁ ይችላል። እዚህ ጋር ፕሮሞሽን እያሳየ ነው፣ የእናንተ ዌብሳይት አይደለም። እንግዲህ እንደምታዩት እዚች ጋር ስትራክቸሩን እየጻፈ ነው። መሆን ያለበትን ነገር ከለር ምናምን ጎልደን ይላል። አሁን ከለር ከሎጎ ተመሳሳይ ከለር እየተጠቀመልኝ ነው። መቀየር ትችላላችሁ። እሱን አሳያችኋለሁ። እዚህ ጋር አሁን ቲንክ እያደረገ ነው። ትጠብቁታላችሁ ማለት ነው። እንደ ኢንተርኔታችሁ ፍጥነት ነው። እንግዲህ እንደምታዩት ስትራክቸሩን እየጻፈልኝ ነው ማለት ነው። አሁንም ጽፎ አልጨረሰም። እስኪ አሁንም እየጻፈ ነው። እንግዲህ ጽፎ ጨርሶ ይሄው የራሳችንን ዌብሳይት እየሰጠን ነው ማለት ነው። ይሄን የመሰለ ዌብሳይት እንግዲህ እንደምታዩት በጣም በሚገርም ሁኔታ ሰርቶልናል ማለት ነው። ዌልካም ቱ እያለ ነው እዚች ጋር። ከዛ ዌር ክሬቲቭ ሜትስ ቴክኖሎጂ፣ እኔ ቋንቋውን በእንግሊዝኛ ብቻ እንዲሆን ፈልጌ ነው። እናንተ አማርኛም መጠቀም ትችላላችሁ። አማርኛም እንዲጠቀምላችሁ ማካተት ትችላላችሁ። እኔ እንግሊዝኛ ብቻ እንዲሆን ስለፈለግኩ ነው። ሎጎዬን እንደምታዩት አስገብቶልኛል። ከዛ ፕሮጀክት ኮምፕሌት ይላል። ሃፒ ክላይንት ይርስ ምናምን፣ ኮምፕሬሄንሲቭ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ ሰርቪሶቹን እየሰጠኝ ነው። አሁን ይኸው ቪዲዮ ኤዲቲንግ ስር ስንት ሰርቪስ እንዳለ ማየት ትችላላችሁ ማለት ነው። እዚች ጋር ቪዲዮ ኤዲቲንግ ስር ሞሽን ግራፊክስ አለ፣ አኒሜሽንስ አለ፣ ዩቲዩብ ቪዲዮ ኤዲቲንግ፣ ፕሮሞሽናል ቪዲዮ፣ ሪል ኤንድ ሾርት ቪዲዮ፣ የተለያዩ ነገሮችን ከስራ አካቶልኛል። ግራፊክስ ዲዛይን ስር ደግሞ ያው ስራዎቼን ይሄ ብዬ ስለነገርኩት ነው። ሎጎ ዲዛይን፣ ብራንድ አይዴንቲቲ፣ ሶሻል ሚዲያ ዲዛይን፣ የተለያዩ ነገሮችን አካቶልኛል ማለት ነው። እዚች ጋር ዌብ አንድ አፕ ዲቨሎፕመንት የሚል አለ። እሱ ስር ደግሞ ቢዝነስ ዌብሳይት፣ ኢኮመርስ ዌብሳይት፣ ፖርትፎሊዮ የመሳሰሉትን ነገር ይኸው ሶሻል ሚዲያ፣ ዲጂታል ማርኬቲንግ፣ ፎቶግራፊ እንደ ቪዲዮግራፍ ሁሉንም ጽፎልኛል ማለት ነው። ከዛ ሌሎችንም ሰርቪሶችን ማየት ይቻላል። ከዛ ፊውቸሮች አሉ እዚች ጋር የተለያዩ ፎቶዎችን አስገብቶልኛል። ኢኮመርስ ፕላትፎርም ምናምን ቪዲዮ የምሰራቸውን ነገሮች በፎቶም ገልጾልኛል ማለት ነው። እንደምታዩት አሪፍ አድርጎ ሰርቶታል። ከዛ የተለያዩ ነገሮችንም ጨምሮልኛል። እዚች ጋር ቢዝነስ ከስሬ 3 ሰዎች እንደሚሰሩ ነግሬው ነበር እና ይኸው የሚሰሩትን ሰዎችም ጽፎልኛል ስማቸውን። እንግዲህ ስማቸውን ግን እኔ አይደለሁም የሰጠሁት፣ በራሱ ነው ያስገባልኝ። ኢዲት ማድረግ ትችላላችሁ እና ይኸው ለእኔ መልእክት ምናምን መላክ ከፈለጋችሁ በዚህ ኢሜይላችሁን አታስገቡና ምናምን መላክ ትችላላችሁ። ኮንታክቴንም ይኸው እንደምታዩት አስገብቶልኛል። የኢሜይሌን አስገብቶልኛል፣ ስልክ ቁጥሬን አስገብቶልኛል፣ ሎኬሽን እና ሌሎች ዩቲዩብ ሊንክም አስቀምጦልኛል፣ ቲክቶክ ሊንክም ብዙ ነገሮችን እንደምታዩት አካቶልኛል ማለት ነው። ስለዚህ አሁን ቀጣይ ውስጥ ምንድነው ማድረግ ያለብን? መጀመሪያ ዌብሳይቱን ቼክ አድርጉት ሙሉ። የደበራችሁ ነገር ካለ እዚች ጋር ይሄው ኤዲት ምልክቷ እዚች ጋር ትመጡና የደበራችሁን ነገር ትጽፋላችሁ ማለት ነው። ለጊዜው እኔ አሪፍ ነው የሰጠኝ ዌብሳይት አሪፍ ነው። እንደዚህ በቁመት አድርጋችሁ ማየት ትችላላችሁ ዌብሳይቱን። እንደምታዩት እንደዚህ በፒሲ ቢሆን ሞር የተሻለ ነው። ለማስተካከልም ምንም ለማለት በፒሲ ቢሆን የተሻለ ነው። እና ይሄን አድርጋችሁ ከጨረሳችሁ በኋላ ማድረግ ያለባችሁ ነገር ምንድን ነው? እዚች ጋር የአፕሎድ ምልክት አለች። እሷን አንዴ ክሊክ እናደርጋለን። ከዛ እዚች ጋር ከዛ ስም ነገር ትሰጡታላችሁ። የሆነ ልክ እንደ አድረስ ሊንክ የሚሆን ስም ትሰጡታላችሁ ማለት ነው። እኔ ራሴን አስገባለሁ። እናንተም የራሳችሁን አስገቡ። ከዛ አስገብታችሁ ከጨረሳችሁ በኋላ ታስገባላችሁ። ካስገባችሁ በኋላ እዚች ጋር ሴፍ የምትላለች እሷን አንዴ ክሊክ እናደርጋለን። ፕሮጀክት ኔም ካን ኦንሊ ኮንታክት ሎወር ኬስ። ኦኬ፣ ስለዚህ ቁጥሩን በስሞል ሌተር ብቻ ነው መጠቀም የምችሉት እያለኝ ነው። እኔ ካፒታልም ቀላቅያለሁ። ሰሙ ክሬቲቭ ይሄን አስገብቻለሁ። አስገብታችሁ ከጨረሳችሁ በኋላ ሴፍ ታደርጉታላችሁ። ዩ ካን ቪዚት ዘ ዩአርኤል ይላል። እሱን ኤኒዌይ ታደርጉታላችሁ። ከዛ በኋላ እዚች ጋር ፐብሊሽ የምትላለች የመጨረሻዋ ፓርቲሽን ነች። ፐብሊሽ የምትለዋን አንዴ ክሊክ እናደርጋለን ማለት ነው። ከዛ ፐብሊሽ እስከሚያደርግልን እንጠብቀዋለን ማለት ነው። ፐብሊሽ ተደረገ ማለት ያ ዌብሳይቱ ፖስት ተደርጓል፣ ማንም ሰው መከታተል ይችላል ማለት ነው። ከዛ ፐብሊሽ እስከ ቢልዲንግ እያለ ነው፣ እንጠብቀዋለን። እስካሁን ፐብሊሽ ዩር አፕ እስካሁን 0 ቪዚተር እያለ ነው። እስካሁን ማንም ሰው አላየውም፣ ገና መለቀቁ ስለሆነ ማለት ነው። ከዛ እንደምታዩት
አሁን ማድረግ ያለብን ነገር ምንድነው? ሊንኩን ኮፒ እናደርጋለን። ኮፒ ሊንክ ቴክስት የምትላለች እሷን ክሊክ እናደርግና ለምሳሌ እዚሁ ክሮም ላይ ሌላ አድንትን እናደርግና ኮፒ ያደረግነውን ሊንክ ፔስት እናደርገዋለን። ከዛ ጎንለዋለን። ፔስት ስናደርገው እንግዲህ እንደምታዩት ዌብሳይቱን ይሄን የመሰለ ዌብሳይት ከፍቶልኛል ማለት ነው። ለስልክም ለፒሲም የሚመች እንደምታዩት በጣም የሚያምር ዌብሳይት ነው። ፕሮጀክት ምናምን እያለ እዚች ጋር አለ። ግራፊክስ ዲዛይን ያው ሰርቪሶቹ እንዳለ ተቀምጠዋል። በስልክ ደግሞ በጣም ያምራል። እንደምታዩት ከሎጎዬ ከለር ጋር አመሳስሎ ነው ይሰራልኝ ማለት ነው። እንደምታዩት አሪፍ አድርጎ በጣም የሚያምር ዘመናዊ የሆነ ቀልጣፋ ዌብሳይት ሰርቶልኛል። ፍጥነቱ ደግሞ በጣም አሪፍ ነው። ይሄው ስለኔ የሚገልጹ ነገሮች እንዳለ አስገብቶልኛል። ለእኔ ሜሴጅ መላክ ከፈለጋችሁም ይሄው አለ። ከዛ ስልክ ቁጥር ያለ ዩቲዩብ ቻናሌ ሊንክ እዚህ ጋር አለ። አሁን ለምሳሌ የዩቲዩብ ምልክቱን አንዴ ክሊክ ባደረገው ቀጥታ ወደ ዩቲዩብ አፕ ይወስደናል ማለት ነው። እንደምታዩት ወደ ዩቲዩብ አፕ ወደ እኔ ዩቲዩብ ቻናል ይወስዳችኋል ማለት ነው። እንደምታዩት በዚህ አጋጣሚ ቻናሌን ሰብስክራይብ አድርጎ ይሄ ነው ቻናሌ። ቲክቶክንም ስትነኩት ቀጥታ ወደ ቲክቶክ ቻናሌ ወይም ወደ ቲክቶክ አካውንቴ ቀጥታ ይወስዳችኋል ማለት ነው። ዌብሳይቱ ይሄን ይመስላል። ዌብሳይቱ እናንተም ግቡና ቼክ አድርጉት። ከታች ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ ማለት ነው። እንግዲህ ይሄን የመሰለ ዌብሳይት ሰርተናል። የዛሬው ቪዲዮ ይሄን ይመስላል። እንደተመቻችሁ አልጠራጠርም። ምንም ውስብስብ ነገር የለውም። የተወሳሰበባችሁ ነገር ካለ ወይም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ ለሁላችሁ መልሳለሁ። በቀጣይ እንዲሰራላችሁ የምትፈልጉትን ነገርም እዛው ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይሄን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳይረሳ። ቪዲዮን ላይክ ካላደረጋችሁ ቪዲዮን ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።